በየምሽቱ ሁላችንም ሳናውቀው ወደ አንድ በጣም አስደናቂ ዓለም ውስጥ እንገባለን። ይሄ ዓለም የራሳችን አእምሮ የሚፈጥረው የህልም ዓለም ነው። እውነት ለመናገር ሁላችንም የምናውቀው ነበር ቢሆንም ሳይንስ እንኳን እስካሁን ድረስ ሙሉ በሙሉ ሊፈታው ያልቻለው ትልቅ ምስጢር ነው። እና ዋናው ጥያቄ ይሄ ነው። ለምንድን ነው ህልም የምናየው? ይሄ ጥያቄ እኮ ለዘመናት ፈላስፎችንም ሳይንቲስቶችንም ሲያዋዛግብ የኖረ ነው። ዛሬ እስቲ የዚህን ምስጢር ፍንጮች አብረን እንመርምር። እንግዲህ የህልምን ታላቅ ምስጢር ለመፍታት የምናደርገው ጉዞ እዚህ ጋር ይጀምራል። የመጀመሪያውን ፍንጭ ለማግኘት ደግሞ ቀጥታ ወደ አእምሯችን ውስጣዊ አሰራር ነው የምንገባው። እስቲ እናስበው። በየምሽቱ የምናደርገው ይሄ ጉዞ ዝም ብሎ ትርጉም የለሽ ነገር ነው ወይንስ አእምሯችን በጣም ወሳኝ የሆነ ሥራ እየሰራበት ነው? አንደኛው ንድፈ ሐሳብ እንደሚጠቁመን ህልሞች የአእምሯችን የውስጥ ሥራ ወሳኝ አካላቸው። እሺ፣ እስቲ አእምሮአችንን ልክ እንደ አንድ በጣም የተራቀቀ ኮምፒውተር አድርገን እንውስደው። አንዳንድ ተመራማሪዎች እንደሚሉት ከሆነ ህልም ማለት ይሄ ኮምፒውተር የቀን ውሎን መረጃዎች በሙሉ የሚያደራጅበት፣ የሚያጸዳበትና ለቀጣይ ቀን የሚዘጋጅበት ሂደት ነው። እና በዚህ ሐሳብ መሰረት ህልም 3 በጣም ወሳኝ ሥራዎችን ያከናውናል። አንደኛ፣ በቀኑ ውስጥ ያጋጠሙንን ስሜቶች ያረጋጋል። ሁለተኛ፣ የትኛው ትውስታ መቀመጥ እንዳለበት ይወስናል። ሶስተኛ፣ አንዳንዴ እኛ ነቅጠን ስናስብ ያላገኘንላቸውን ችግሮች መፍትሄ ይጠቁማል። እስቲ ቀኑን ሙሉ ያጋጠሙንን ጭንቀቶች፣ ደስታዎች፣ ብስጭቶች አስቡት። ህልም ልክ እንደ ስሜታዊ የጽዳት ሂደት ነው ማለት ነው። እነዚህን ሁሉ ስሜቶች በማደራጀት አእምሯችንን ያረጋጋዋል። ያልተፈቱ ጉዳዮችን ደግሞ ደህንነቱ በተጠበቀ ምህዳር ውስጥ እንድናስተናግዳቸው እድል ይሰጠናል። ከዚህም በተጨማሪ አእምሯችን ልክ እንደ አንድ ትልቅ ፋይል ካቢኔት ነው የሚሰራው። በየቀኑ በሺዎች የሚቆጠሩ መረጃዎችን ይቀበላል። ህልም ደግሞ የትኛው ትውስታ መቀመጥ እንዳለበት እና የትኛው መጣል እንዳለበት የሚለይበት በጣም ወሳኝ የማጣራት ሂደት ነው ማለት ነው። የሚገርመውን ነገር እኮ እንደ ዲኤንኤ አወቃቀር ያሉ ታላላቅ ሳይንሳዊ ግኝቶች መነሻቸው ህልም እንደነበረ ይነገራል። ለምን መሰራችሁ? ምክንያቱም በህልም ውስጥ የእውነታው ዓለም ህግጋት አይሰሩም። ይሄ ደግሞ አእምሯችን ያለምንም ገደብ እንዲያስብና አስደናቂ መፍትሄዎችን እንዲያገኝ ይረዳል። እሺ፣ ህልም ለአእምሮ ማደራጃ ብቻ ባይሆንስ? ሌላ ንድፈ ሐሳብ ደግሞ እንደሚጠቆመው ህልም በጣም ጥንታዊና ወሳኝ የሆነ ሌላ ተግባር አለው። ይኸውም ለአደጋዎች የሚያዘጋጅ የማሰልጠኛ ሜዳ መሆን ነው። ለምሳሌ በህልም ሲባረሩ አይተው ያውቃሉ? ይህ ንድፈ ሐሳብ እንደሚለው ያ ህልም አእምሮ ለእውነተኛ አደጋ እንዴት ምላሽ መስጠት እንዳለበት የሚያሰለጥኑበት መንገድ ነው። አስፈሪ ሁኔታዎችን ደህንነቱ በተጠበቀ የህልም ምህዳር ውስጥ በመለማመድ ለህይወት ፈተናዎች እንድንዘጋጅ ይረዳናል ማለት ነው። እሺ፣ እስካሁን ያየናቸው ንድፈ ሐሳቦች ህልሞች ዓላማ አላቸው ብለው የሚያምኑ ናቸው። ግን ምናልባት ህልሞች የሰውነታችን ባዮሎጂያዊ ሂደት ውጤቶች ብቻ ቢሆኑስ? አሁን ደግሞ እስቲ እነዚህን የተለዩ ሐሳቦች እንመልከት። እስቲ ይህን ጥያቄ እናንሳ። ህልሞች ምንም አይነት ጥልቅ ትርጉም የሌላቸው ነገር ግን በእንቅልፍ ጊዜ የአእምሮአችን እንቅስቃሴ ተፈጥሯዊ ውጤት ብቻ ቢሆኑስ? አብዛኞቻችን ህልም የምናየው አርኤም በሚባለው የእንቅልፍ ደረጃ ላይ ነው። አርኤም ማለት ራፒድ አይ ሙቭመንት ወይም ፈጣን የአይን እንቅስቃሴ ማለት ነው። የሚገርመው በዚህ ጊዜ አእምሮአችን ልክ እንደ ነቃን ጊዜ ሁሉ በጣም ንቁ ይሆናል። እናም በአንዱ ንድፈ ሐሳብ መሰረት ህልሞች ምንም አይነት ድብቅ ዓላማ የላቸውም። ይልቁንስ በአርኤም እንቅልፍ ጊዜ በጣም ንቁ የሆነው አእምሮአችን የራሱን የኤሌክትሪክ ምልክቶችን ለመረዳት ሲሞክር የሚፈጥረው ትርጉም የለሽ የተቀላቀለ ታሪክ ነው ይላሉ። ነገር ግን ከዚህ ባዮሎጂያዊ እይታ ፍጹም በተቃራኒ ታዋቂው የሥነ ልቦና ባለሙያ ሲግመንድ ፍሮይድ ፍጹም የተለየ ሐሳብ ነበረው። ፍሮይድ እንደሚያምነው ህልሞች በጭራሽ ትርጉም የለሽ አይደለሙም። ይልቁንም
ወደ ንዑስ ሕሊናችን፣ ወደ ተደበቁ ፍላጎቶቻችንን እና ፍርሃቶቻችን የሚወስዱ መስኮቶች ናቸው። በፍሮይድ እይታ ህልሞች የሚናገሩት በምሳሌያዊ ቋንቋ ነው። ለምሳሌ በህልም መብረር የነፃነት ስሜትን ሊወክል ይችላል። በተቃራኒው ደግሞ መውደቅ የቁጥጥር ማጣት ወይም የደህንነት ስጋትን ሊያመለክት ይችላል። እያንዳንዱ ምስል የራሱ የሆነ ድብቅ ትርጉም አለው ነው የሚለው። እሺ፣ እንግዲህ የእንቆቅልሹን መልስ ለማግኘት ጊዜው የደረሰ ይመስላል። እነዚህን ሁሉ ተለያዩ ፍንጮች ከአእምሮ ሥራ እስከ ህልምና ልምምድ፣ ከባዮሎጂ እስከ ስነ ልቡና እንዴት ነው አንድ ላይ ልናመዳቸው የምንችለው? እነዚህን ነው ዋና ዋና ንድፈ ሐሳቦች ስንመለከት አንድ ነገር ግልጽ ይሆናል። አንዳቸውን ብቻቸውን ሙሉን ምስል አይሰጡንም። እያንዳንዱ ንድፈ ሐሳብ የአንድ ትልቅ እና በጣም ውስብስብ እንቆቅልሽ አካል ነው ማለት ነው። ስለዚህ በመጨረሻም ለህልም አንድ ወጥ የሆነ መልስ የለም። ህልም አንድ ነገር ብቻ አይደለም፣ ብዙ ነገሮች ነው። ስሜታችንን የሚያስተናግድ፣ ትወሳችንን የሚያደራጅ፣ ለችግሮች የሚያዘጋጀን እና ደግሞ የውስጥ ማንነታችንን የሚያንጸባርቅ በጣም ውስብስብ እና አስፈላጊ ሂደት ነው። እና ምርመራው እዚህ ላይ አያበቃም። ምናልባት እውነተኛው ጥያቄ ለምን ህልም እናያለን ሳይሆን የአንድ ሰው ህልሞች ስለ ራሱ ምን ሊነግሩት እየሞከሩ ነው የሚለው ሊሆን ይችላል። መልሱ ደግሞ ምናልባትም ዛሬ ማታ በራሳችን ህልሞች ውስጥ ይጠብቃን ይሆናል።